አዴና ዴብ ተሞሸሩ። ፍቅር በሯን ዘግታ እያለቀሰች ትገኛለች። ፍቅር ማልቀስ የጀመረችው በፊት ነው፣ ቆየት ብላለች። ምክንያቱም አዴይ እኔና ዴብ ልንጋባ ነው፣ በቃ ቁርጥሽን ወቂ፣ ራስሽን ማሳመን አለብሽ ካለቻት በኋላ ከዛም በኋላ ሶብር አድርጋ ስብር ብላ ክፍሏ ቁጭ ብላ ማልቀስ ነበር ስራዋ። ከዚህ በኋላ ዴብ የሚባል ሰው እንደማይገኝ ቁርጧን ስላወቀች አሁን ተንኮል መስራትም ሆነ ከሰው ጋር መጫወትም ማውራትም ትታለች። ክፍሏ ቁጭ ብላ ብቻ ማልቀስ ሆኗል ስራዋ። ይሄንን ያዩት ሮማንና ሩታም ምን ሆነሽ ነው ቢሏት፣ እሷ ግን እናንተ ለኔ ያዘናችሁ አትመስሉም እንዴስ እያለች ከክፍሏን ታስወጣቸዋለች። ነገር ግን ሩታ እባክሽ እህቴ እኔ ሲከፋሽ ስታለቅሽ አልወድም፣ ምን ሆነሽ ነው? ለምንድን ነው የምታለቅሽው የሚከፋሽ ስትላት፣ ምን አገባሽ ውጭልኝ በሩን ዘግተሽ ብላ ነው ያስወጣቻት። ነገር ግን ሩታ ያው ጥሩ ልጅ ናት፣ ለማንም ቢሆን ክፉ አታስብም፣ የዋህ ናት፣ ውሸት አትወድም፣ ግልጽ ናት። ሁሉንም ነገር ፊት ለፊት ነው ማውራት የምትወደው ማለት ነው ሩታ። ሮማንም ጥሩ ልጅ ናት። ምን ሆና ነው ፍቅር ከቤት ከክፍል ማትወጣው ብላ ምግብ ይዛላት ሄዳ ነበር። ነገር ግን ምግቡን ይዘሽ ውጪ ብላ ነው እንድትወጣ ያደረገቻት። እናቷም ለማናገር ሞክራ ነበር። የፍቅር እናት ምን ሆነትሽ ነው ልጄ? ለምንድን ነው ብቻሽን የሆንሽው? ከክፍል አትወጪም? ከልጆቹ ጋር ትጫወችም? የሆንሽውን ነገር ለምን አትነግሪኝም? ብላ ስትጠይቃት ምንም አልሆንኩም፣ አሁን አንቺ ራሱ እንደሌሎቹ ነሽ። ከዚህ በፊት ቤዛነት ታወራት የነበረ ጊዜ እስኪ ፍቅር ለብቻችን ተይን የምታናግረን ነገር አለ ብላለችውን ያን እያስታወሰች አንቺም እንደሌሎቹ ነሽ፣ አትወጂኝም፣ ውሸትሽን ነው እያለች ብቻዋን እያስታወሰች እያለቀሰች ነበረ። እንግዲህ መሽስ ፍቅር በግዴታ አይሆንም። ዴብም የፍቅረው አዴይንና አዴይን ብቻ ነው። እንግዲህ አዴይ ልትሞሸር ነው። አዴይ ፍቅሩን ተቀብላ በደስታ እየተጠባበቀች ነው የምትገኘው። በመጨረሻም እንግዲህ ዴብና ሊዲያ ሲያወሩ የፍቅርና ሰምታለች። እህቴ አሁን ሰዓት ልታግዥኝ ይገባል፣ አሁን ከጎኔ ልትሆኝ ይገባል። ሊዲያ የጨፈረች ባለችበት ሰዓት እንግዲህ ዴብ መቶ ይጠራታል። ሊዲያ ቀበጧ ግን እየሰማችው አልነበረም። ጮህ ብሎ ሊዲያ ይላታል። ምን እንድነው ወንድሜ ትለዋለች። ምን ሆነሃል? አይ ስለኔና ስላዴ ጭንቆይ ነው። ምንድነው የሚያስጨንቅ ስትለው ይሄንን ነገር ለአባትና ለእናቴ መናገር አለብኝ ይላል። ያኔ ታዲያ የፍቅር እናት ተደብቃ እያዳመጠቻቸው ነበረ። ሊዲያ አሁን ልታግዥኝ ይገባል፣ ቶሎ ብዬ አዴይን ማግባት አለብኝ፣ ካልሆነ ደግሞ ላጣት እችላለሁኝ እና አሁን ደፍሬ ለታለምና ለዳዲና ለማሚ መናገር አለብኝ ሲላት ሊዲያም እና ተናገርም እንዴ ታዲያ የማግዝ ነገር ካለ ደግሞ እኔ ከጎንህ ነኝ ትለዋለች። ዴብም አዎ እህቴ አሁን ከማንኛውም ጊዜ በላይ ከጎኔና ልታግዥኝ ይገባል። አዴይ እኮ ሁሉ ጊዜ የማደርገው ተመሳሳይ ነገሮች ሰልችቷታል፣ ቢያንስ እሷን የሚክስ ነገር ማድረግ አለብኝ ስላት ሊዲያም አዎ ወንድሜ እንደዛ ማድረግ አለብህ። የፍቅርና ታዲያ እንግዲህ በሩን ከፍታ ትገባለች። አዴይ ከአዴይ ጋር ምንድነው ያላችሁ ግንኙነት ብላ እንግዲህ ዴብን ስታፋጥጠው ዴብ ሁሉንም ነገር ዝርግፍግፍ አድርጎ ይነግራታል ማለት ነው። በእርግጥ የፍቅር እናትም አዴይ ጥሩ ልጅ እንደሆነ ታውቃለች። ያው ሰራተኛ ሆነች እንጂ ምንም የሚወጣላት ልጅ አይደለችም። ጥሩ ልጅ ናት፣ ጸባይ ያላት ናት። እና እንግዲህ አሁን ቀጣይ ያው የዴብ እናትና አባት ናቸው እንግዲህ ያልሰሙት እነሱ ያው ቀጣይ ይሰማሉ። ከዛም በኋላ እንግዲህ ሰርግ ነው መደገስ ነው ማለት ነው። አሁን ግን ፍቅር ተንኮለኛ ናት እናውቃለን። ነገር ግን አሳዘነችኝ። በር ዘግታ ስታለቅስ ከሰዎቹ ተደብቃ ስተክዝ ምናምን አሳዘነችኝ። ምክንያቱም ፍቅር በጣም ከባድ ነገር ነው። እንግዲህ ፈጣሪ ሲያድል ነው ሁለት የተፋቀሩ የሚያገናኘው እንጂ አብዛኛው ያፈቀረውን ያጣ ሰው ነው። አብዛኛው ሰው ሴትም ሆነ ወንዱ ማለት ነው። በጣም ከባድ ነው። አገጣጥሞ አይሰጥም። ከስንት አንድ ነው አገጣጥሞ የሚሰጠው እንጂ ፍቅር በጣም ከባድ ነው ማለት ነው። እና ፍቅር አሁን ላይ ታሳዝናለች፣ እንደ ስታለቃቅስ ምስኪን ነፈር ማለት ነው። አይ ተንኮለኛ ባትሆኝ ኑሮ
ሊያፈቅርሽ ይችል ነበር። ነገር ግን ፍቅር ጸባይ የላትም። ሰዎችን መጉዳት ነው ስራዋ። ሊዲያ ቀበጧ እንግዲህ ባቡሬን እያባረረች ትገኛለች ማለት ነው። ባቡሬ ሲሄድ ተኋላ ትከተለውና ቶሎ ብላ ታቅፈዋለች። እሱም እንዴ ምንድነው አስተቃቀፍሽ? በጣም ይናፈኩሽ ትመስያለሽ ይላታል። እንዴት አወኩ እንድናፈኩ ትለዋለች። የአይኖችሽ ሁኔታ ሁሉ ነገርሽ እኮ እንድናፈኩሽ ያስታውቃል ይላታል። ይቀልድባታል። እሷ ግን እውነት መስሏት እና እስካሁን የት ሄደሽ ነበር ሲላት ለቫኬሽን ሂጄ ነበረ እና ይሄን ያክል ጊዜ በእርግጥ ባቡሬ ከዚህ በፊት አያውቃትም። እሱ እየቀለደባት ነው እንግዲህ። ሊዲያ ያው የዋህ እና ቀበጥ ስለሆነች አዎ እስካሁን ድረስ እዛ ነበርኩኝ በጣም ደስ ይላል ቦታው ስትለው እንዴት ቢሆን ነው ባክሽ እስኪ እኛንም እንደዚህ አይነት ቦታ ውሰጂን እዛማ እንዳልወስድ ባቢ ያለ ስትለው እንዴ ባቢ ደግሞ ማን ነው ይላታል። አይ ማለት ዝብ ብንሆን አይሻልም እንዴ በይ በቃ እኔ ልሄድ አንቺ ቀልድኛ ነሽ ስላት እንዴ ወዴት ልትሄድ ነው ትላለች። እንዴ እና ታዲያ ከኔ ጋር ልትሄጂ ነው እንዴ? አዎ በጣም ደስ ይለኛል አንቺ ቀልድኛ ነሽ እናቴ እንደው ዘንድሮ በሴቶች እኮ ባሰ በያርፈሽ ቁጭ በይ ስላት እሰይ አመሰግናለሁ ብላ እንግዲህ ጉንጩን ተሰማዋለች። ጉንጩን ስትስመው አዴና ሊሊ ከላይ እየመጡ ነበረ። ሊሊ በቅናት ጭርጭር ነበር ያለችው ማለት ነው። አይ ሊሊ ፈረደባት። በነገራችን ላይ እንግዲህ ባቡሬን አፍቅረዋለች ሊሊ ታዲያም ሊዲያ ባቡሬን ስትስመው ታያለች። ቆይች ልጅ ምን ለማድረግ እየሞከረች ነው ስትላት አዴም እንዴ አንቺ የሊዲያን ባህሪ ታውቂው የለም እንዴ እና እየፈለገ ቢሆንስ እንዴት ለምንድነው እንደዚህ የምታደርገው? ሆ ዘንድሮም በቃ ቅብጠቷ አልተዋትም ማለት ነው እያለች ስትንጨረጨር በቅናት አዴም እንዴ ቆይ አንቺ ምን ቸገረሽ እንደዚህ ብትሆን ምን አናደደ ስላት አራዴ ሳመችው አራት አያትም ማለት ወይኔ ቅናት ግን ደስ ይላል። አዴም እንግዲህ ቅናቷ ይባስባት ብላ አውቃ ነው መሰለኝ እናት ሳማዋ እሱ ራሱ እኮ እንዳንቺ አልተናደደም እና ሊሊም ወይ ቤኪ ደስተኛ ይመስላል። ቆይ ይሄዎች አሁን ምኗ ነው የሚያስደስተው ወይ እና ዴ በሳቀት ወርቃለች። ቆይ ለምንድን ነው መስቂው ተትራት ይቅርታ ጓደኛዬ እኔ እኮ አዲ ሊዲያ ስላናደደችኝ እኮ ነው ትላለች። በነገራችን ላይ ያው ስለቀናች ነው። ሊዲያ እንግዲህ በፊት በኤላ ስታንጨረጭራት ነበረ። አሁን ደግሞ በባቡሬ እያንጨረጨረቻት ትገኛለች። እንዴ አይ ሊዲያ እንዴ የሊሊ የሆነ ነገር ሁሉ ያምራታል። እንዴ ምን ይሻላታል ግን በነገራችን ላይ ያው ሊዲያ መልካም ልብ ነው ያላት፣ የዋህ ናት። ለዛ እኮ ነው ያየችውን ወንዶች ሁሉ ላይም ተንጠለጠለው። ቤዛና የቤዛ ወንድም በመትኩ ታስረው ይገኛሉ ማለት ነው። ምክንያቱ ደግሞ የእጃቸውን ማግኘት አለባቸው። ለገንዘብ ብለው እንግዲህ የሰው ልጅ እንደዚህ የሚያንገላቱ ናቸው። ቤዛ በተለይ ለገንዘብ ብላ እናቷን ስንት ጊዜ ታሳመማታለች። እናቴ ታማለች እያለች ኧረ እባካችሁ ከሁለት አንደኛችን እንኳን ልቀቁን ለእናታችን እናስፈልጋታለን ብላ እንግዲህ ዳይመንድ እውነት መስሎት በቃ በእናትሽ አልጨክንም አንቺን እፈታሻለሁኝ ይላታል። እሷን ከፈታት በኋላ ግን ሁሎችም ሲወጡ እሷም ወንድሟን መልሳ ትፈታዋለች። ነገር ግን ወንድሟን ከፈታቸው በኋላ እንግዲህ አንገቷን ይዞ ሲጥ ነበር ያደረጋት። አንቺ እንዴት ነው በእናታችን የምታሟርቸው? ምን አደረገችሽ እናታችን ሲላት እንዴኔ እኮ ቢለቁን ብዬ ነው እና ቢሆንስ ባይለቁስሽ እንዴት በእናትሽ ተሟርቻለሽ ብሎ እንግዲህ በጣም ነበረ የተቆጣት ማለት ነው። ምክንያቱም ቤዛ እናቷን ቢሆን ራሷ አትለቅም። ዳይመንድም ይመቸው እንግዲህ የቤዛን ወንድም ቅጥቅጥ ነው ያደረገው እስከሚበቃው ድረስ ማለት ነው። ይገባዋል። ኪንጎና ቅምጥልም ሲገናኙ በጣም ነበር ደስ የሚሉት ማለት ነው። ኪንጎን በጣም አመሰግንሻለሁ ስላት እንዴ ለምንድን ነው የምታመሰግነኝ? ቤቱን ለኔ ብለሽ ልትሸጪው ነበር አይደለ ስላት እንዴ ካንተ የሚበልጥብኝ ነገር አለ እንዴ? አይደለም ቤት ሌላ ነገርስ ብሸጥ እንኳንም በሰላም መጣህልኝ ብላ እንግዲህ ስታቅፈው በጣም ነው ደስ የሚሉት። እንግዲህ ኪንጎ አሁን እያፈቀራት ይገኛል። ምክንያቱም ለሱ ብላ መስዋዕትነት ልትከፍል ደርሳ ነበር። ስለዚህ እንደዚህ የምትወደኝ እንደዚህ የምታፈቅረኝን ሴት እንዴት ነው ወደ ኋላ የሚገፋት ብሎ ራሱን አሳምኖ ከዚህ በኋላ የቅምጥል ባል ነኝ ብሎ በሙሉ ልቡ ተናግሯል ማለት ነው። ምክንያቱ ደግሞ ቲናና ሊዲያ ሊቃለዱባት ፈልገው ነበረ። አሁን አንቺ ሴት ሆነሽ ነው ባል ምናምን የምትይው? እስኪ መጀመሪያ ይህን ጸጉርሽን ተሰሪ ተስተካከይ ሴት መሰያለች ሊዲያ። ያኔ ታዲያ ቅምጥል በጥፊ ነበረ ያቃጠለቻት ማለት ነው።
እና ቲናም አውቃ እንዲያትመታ ስለፈለገች ነው በነገራችን ላይ። ኧረ እችን የመሰለች ሴት ነው እንዴ የምታጣጥዩ ሊዲ ያለች። እንደዛ ያለችበት ምክንያት ያው ቅምጥል እንዲያትመታት ስለፈለገች ነበረ ማለት ነው። ለማንኛቸውም ቀጣይ በጉጉት እንጠብቃለን። የአዴና የዴቭ ፍቅር ይፋ ሊሆን ነው ማለት ነው። ማለት የጋብቻው ፍቅሩማ ይፋ ከሆነ ቆየ። ጋብቻው ይፋ ሊሆን ነው ማለት ነው። የፍቅር እናት አወቀች እንግዲህ ጉዞ ወደ ሰርግ ይቀጥላል ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱ። ላይክ እና ሼር ለምታደርጉ ደግሞ ከልብ እናመሰግናለን። ሰብስክራይብ ለምታደርጉም ከልብ እናመሰግናለን። ቀጣዩን በጉጉት እንጠብቃለን። እንግዲህ ፍቅርም ከቤት አልወጣም ከዚህ በኋላ እያለ ትገኛለች ማለት ነው። እስከ መቼ ድረስ ቤት ተዘግታ ልትኖር ነው?